ሰላም እንዴት ናችሁ? ሰላም ናችሁ? ትንሽ ያሳቀኝ ነገር ልንገራችሁ። አንድ ወዳጅ ተዋወቀኝና ቪዲዮዎችን እከታተላለሁ እንዳንተ መሆን እፈልጋለሁ፣ እባክህ ትንሽ የባህሪ ችግር አለብኝ፣ ትንሽ ሱስም አለብኝ፣ ትዳር አለኝና ከቤት አልስማማም። ስለዚህ እንድትመክረኝ እንዳንተ እንደሆን ካንተ የተሻለ እንደሆን እፈልጋለሁ አለኝ። መልካም ጥሩ አልኩት። ይኸውልህ እኔ አልኩት በራሴ ርዕዮተ ዓለም የምጓዝ ሰው ነኝ። ራስን መሆን ስትጀምር ብዙ ሰዎች ይጠሉሃል፣ ብዙ ሰዎች ያገሉሃል፣ ምቀኝነት ይበዛብሃል እና አንዳንዶቹ ተቀባይነትን ሊያሳንሱ ይፈልጋሉ። ብዙ ጓደኞች ይሸሹሃል። ይህን ያህል አምነህ ትቀበላለህ ወይ አልኩት። አዎን አለኝ። ትራባለህ፣ ትጠማለህ፣ ትንሽ ጉስቁል ትላለህ እንደኔ ለመሆን አልኩት። እንዴት አለኝ። እኔ አንዳንዴ መጥገብ እየፈለግኩ አልጠግብም አልኩት። አንዳንዴ ደግሞ በደንብ እጠግባለሁ አልኩት። አብዛኛውን ግን 80%ቱን ሳልጠግብ ነው። 20%ቱን ግን አንዳንዴ በደንብ እጠግባለሁ፣ የምፈልገውን እበላለሁ፣ እጠጣለሁ አልኩት። ቆንጆ ጥብስ አንዴ ብበላ ቁርስና እራት ልሸውድ እችላለሁ አልኩት። ጠዋት ቆንጆ ጥብስ ብበላ ምሳ አልበላም አልኩት። እኔ መጠጥ አልጠጣም አልኩት። አልቅምም አልኩት። ሱስ የለብኝም አልኩት። ሴቶች ጋር አላዘወትርም አልኩት። ብዙ ጓደኞች የሉኝም አልኩት። ያለኙን ጓደኞቼ በስራ ምክንያት የተገናኘን የስራ ባልደረባዎቼ መመካከራቸው ሚስጥራዊ ማድረጋቸው ቢበዙ 4 ናቸው አልኩት። እና ከስራ ባልደረቦችም ልትገለል ትችላለህ፣ ይህን ትቀበላለህ አልኩት። ቆም ማድረግ አሰበና እሞክረዋለሁ አለ። እሞክረዋለሁ አይሰራም። እኔ እዚህ ቻሌንጅ ላይ ለመድረስ ተጠምቻለሁ፣ ተርቤያለሁ፣ ወረኛ ተብያለሁ፣ አቃጣሪ ተብያለሁ፣ ሯጭ ተብያለሁ፣ ዘረኛ ተብያለሁ፣ ብዙ ነገር ተብያለሁ። እዚህ ዋጋ ለመድረሴ ራብተኛ ተብያለሁ፣ ቋጣሪ ተብያለሁ፣ ማይበላ ተብያለሁ፣ የማይለብስ ተብያለሁ። ምን ያልተባልኩት ነገር አለ? እኔ በብዛት ጓደኞቼ፣ ልጆቼ፣ ሚስቴ እና እንደነገርኳችሁ 1-4 ሰዎች በጣም የቅርብ ቤተሰቦቼ እንደ ወንድም ማያቸው ጓደኞች ያሉ እና ራሳችሁ መሆን ስትጀምሩ፣ መቆም ስትጀምሩ፣ ቤተሰቤን ማለት ስትጀምሩ፣ የነገ ህይወቴን ማለት ስትጀምሩ ብዙ ምቀኛ፣ ብዙ ጠላት ታፈራላችሁ። ድሮ ከጎናችሁ አብረን እንብላ፣ እንጠጣ፣ እንሳቅ 10 የሚደውልላችሁ 20 የሚደውልላችሁ ያቆማል። ራሳችሁን ማዳመጥ ስትጀምሩ እኔ ማን ነኝ? መንገዴ እንዴት እየተጓዝኩ ነው? ይሄ መጠጥ አያዋጣኝም፣ ይሄ አበላል አያዋጣኝም፣ ይሄ ውሎ አያዋጣኝም፣ ቤቴ ነው የሚያዋጣኝ፣ ቤቴ መዋል ነው የሚያዋጣኝ፣ ስራዬ ነው የሚያዋጣኝ፣ መኪናዬ ጋር መዋል ነው የሚያዋጣኝ ስትሉ መገለል ትጀምራላችሁ፣ መታማት ትጀምራላችሁ፣ ስማችሁ መጥፋት ይጀምራል። እሱ እኮ እንደዚህ ሆኖ ተቀየረ ትላላችሁ። እምነታችሁን እንደቀየራችሁ ይነገራል። ብዙ ኮተት ያመጡባችኋል። ስለዚህ እኔ የምመክራችሁ የሚጠቅማችሁ ሰው ይጠቅማል። ፍርሃ እግዚአብሔር ያለው 1-2 ጓደኛ፣ የበለጠ ግን የፈለገ ለማም ከፋም 1-2 ጓደኛ ያስፈልጋችኋል። ያ 2 ጓደኛ ግን የማይጠጣ የማይቅም ሱስ የሌለበት እግዚአብሔርን የሚፈራ ቤተሰብ ያለው ልጆች ያሉት መሆን አለበት የእናንተ ጓደኛ። ቤተሰብ የሌለው ኃላፊነት የማይሰማው ሰው ጓደኛችሁ ሊሆን አይችልም። እኔ ባለ ትዳር ነኝ። አንድ ትዳር የሌለው ላጤ ሰው ለእኔ ጓደኛ ሊሆነኝ አይችልም። የስራ ባልደረባዬ ሊሆን ይችላል፣ ጓደኛዬ ሊሆን አይችልም። ለምን መሰለ? እኔ ስለ ትዳር ነው ማወራው፣ እሱ ስለ ዱርይነት ነው የሚያወራው፣ ስለ ብቸኝነት ነው፣ ስለ ዋለ አዋዋሉ ነው። ከማን ሴት ጋር እንደዋለ ከማን ጋር እንደሆነ እንዴት እንዳደረ ሊነግረኝ ይችላል።
እኔ ደግሞ ከልጆቼ ጋር እንዴት እንደወጣው፣ ልጆቼ እንዴት እንደሳሙ፣ ልጆቼ እንዴት እንዳወሩ፣ ምን እንዳሉኝ፣ ባለቤቴ ምን እንዳደረገችልኝ ነው ማስበው በአእምሮዬ። ስለዚህ ርዕዮተ ዓለማችን ይለያያል ማለት ነው። ስለዚህ ጓደኛክ ሊሆን የሚችለው ባለትዳር ከሆንክ ባለትዳር ነው ጓደኛክ ሊሆን የሚችለው። ላጤውም ደግሞ ጓደኛ ሊሆን የሚችለው ላጤ ብቻ ነው። እኔ በነገራችን ላይ ለአቅመ አዳም ደርሶ 25 ዓመት ከደረሰ በኋላ አንድ ወንድ ልጅ ማግባት አለበት። በቃ ማግባት አለበት። 25 ዓመት በኋላ በድህነት ዓለም ካልሆነ፣ በህመም ችግር ካልሆነ፣ በስራ ጉስቁልና ካልሆነ በስተቀር እኔ የማያገባ ሰው ዱርዬ፣ ቦዘኔ፣ አላማ የሌለው ከንቱ፣ ራስ ወዳድ፣ ሆዳም ነው ብዬ ማስበው ነኝ። ለምን አንድ ስራ ያለው ሰው፣ ጤነኛ የሆነ ሰው፣ አስተሳሰቡ ልክ የሆነ ሰው፣ እድሜው 25 የሞላ ሰው በቃ ትዳር ማሰብ አለበት። ድንገት እናቱን የሚረዳ አባቱን የሚረዳ እህቶቹን ወንድሞቹን የሚያስተምር ታማሚ ቤተሰብ ያለው ሰው ግን አይመለከተውም። ለምን? የራሱ ችግር ስላለው፣ የራሱ ኃላፊነት ስላለው። አለበለዛ ግን በተለይ ሾፌር ሆነ 25 ዓመት ሞልተክ ትዳር የማትይዝ ከሆነ አንተ ከንቱ ነህ። ሴት ልጅ ገንዘብ የምትጨርስ ይመስላል። ሴት ልጅ ገንዘብ አትጨርስም። ለምሳሌ እኔ ላጤ ሆኜ በቀን 1000 ብር ማይበቃኝ ከሆነ ትዳር ሲይዝ እኔ 200 ብር ይበቃኛል። የእውነት ነው የምነግርህ። እኔ ሆቴል 500 ብር ሄጄ አንድ ጥብስ የምበላበትን 500 5 ቀን ከባለቤቴ ጋር ይበቃናል። ይሄን ነው ማሰብ ያለብን። ቤት ክራይ ባገባም ባላገባም መከራየት አይቀርም። ይህን አእምሮ ዶማ አእምሮህን አስተካክለው። ስለዚህ ትዳር ውስጥ መባረክ አለ፣ ሰላም አለ፣ እግዚአብሔር አለ፣ ደስታ አለ። ሰላም ሁኑልኝ። ሰላም፣ እንዴት ናችሁ? ሰላም ናችሁ? ትንሽ ያሳቀኝ ነገር ልንገራችሁ። አንድ ወዳጅ ተዋወቀኝና ቪዲዮዎችን እከታተላለሁ፣ እንዳንተ መሆን እፈልጋለሁ፣ እባክህ ትንሽ የባህሪ ችግር አለብኝ፣ ትንሽ ሱስም አለብኝ፣ ትዳር አለኝና ከቤት አልስማማም፣ ስለዚህ እንድትመክረኝ እንዳንተ እንደሆን ካንተ የተሻለ እንደሆን እፈልጋለሁ አለኝ። መልካም ጥሩ አልኩት። ይኸውልህ እኔ አልኩት በራሴ ርዕዮተ ዓለም የምጓዝ ሰው ነኝ። ራስን መሆን ስትጀምር ብዙ ሰዎች ይጠሉሃል፣ ብዙ ሰዎች ያገሉሃል፣ ምቀኝነት ይበዛብሃል እና አንዳንዶቹ ተቀባይነትን ሊያሳንሱ ይፈልጋሉ። ብዙ ጓደኞች ይሸሹሃል። ይህን ያህል አምነህ ትቀበላለህ ሆይ አልኩት። አዎን አለኝ። ትራባለህ፣ ትጠማለህ፣ ትንሽ ጉስቁል ትላለህ እንደኔ ለመሆን አልኩት። እንዴት አለኝ። እኔ አንዳንዴ መጥገብ እየፈለግኩ አልጠግብም አልኩት። አንዳንዴ ደግሞ በደንብ እጠግባለሁ አልኩት። አብዛኛውን ግን 80%ቱን ሳልጠግብ ነው። 20%ቱን ግን አንዳንዴ በደንብ እጠግባለሁ፣ የምፈልገውን እበላለሁ፣ ጠጣለሁ አልኩት። ቆንጆ ጥብስ አንዴ ብበላ ቁርስና እራት ልሸውድ እችላለሁ አልኩት። ጠዋት ቆንጆ ጥብስ ብበላ ምሳ አልበላም አልኩት። እኔ መጠጥ አልጠጣም አልኩት። አልቅምም አልኩት። ሱስ የለብኝም አልኩት። ሴቶች ጋር አላዘወትርም አልኩት። ብዙ ጓደኞች የሉኝም አልኩት። ያለኙን ጓደኞቼ በስራ ምክንያት የተገናኘን የስራ ባልደረባዎቼ መመካከራቸው ሚስጥራዊ ማድረጋቸው ቢበዙ 4 ናቸው አልኩት። እና ከስራ ባልደረቦችም ልትገለል ትችላለህ፣ ይህን ትቀበላለህ አልኩት። ቆም ማድረግ አሰበና እሞክረዋለሁ አለ። እሞክረዋለሁ አይሰራም። እኔ እዚህ ቻሌንጅ ላይ ለመድረስ ተጠምቻለሁ፣ ተርቤያለሁ፣ ወረኛ ተብያለሁ፣ አቃጣሪ ተብያለሁ፣ ሯጭ ተብያለሁ፣ ዘረኛ ተብያለሁ፣ ብዙ ነገር ተብያለሁ። እዚህ ዋጋ ለመድረሴ ራብተኛ ተብያለሁ፣ ቋጣሪ ተብያለሁ፣ ማይበላ ተብያለሁ፣ የማይለብስ ተብያለሁ። ምን ያልተባልኩት ነገር አለ? እኔ በብዛት ጓደኞቼ፣ ልጆቼ፣ ሚስቴ እና እንደነገርኳችሁ 1-4 ሰዎች በጣም የቅርብ ቤተሰቦቼ እንደ ወንድም ማያቸው ጓደኞች ያሉ በስራ